ከርዳዳ ጸጉር የፈለገው ብዙ ጸጉር ይሁን በጣም በጣም አሪፍ ጸጉር አሪፍ ኦይል ነው። ምንድነው እሱ? ጸጉራችሁን በተለይ በ3 ሳምንት እስከ ወር ባልሞላው ውስጥ የምታዩበት ለወራችሁ መጥቷል። በቃ ራሱ ይታወቃችኋል። ጸጉራችሁ እስከ 3 ሳምንት ባለው በራሱ ሲቀየርና በቃ ሻይን አድርጎ በቃ በራሱ ብዛቱ እንትን ሲል በጣም ይታወቃችኋል። ለራሳችሁም እነሱን ነገር ሞክራችሁ ብዬ እመክራለሁኝ። ምንድነው የማደርገው? 3 በጣም ቆንጆ ኦይሎች አሉ። ካስተር ኦይል እና የሮዝመሪ ኦይል በጣም በጣም ከምንም በላይ በጣም ሮዝመሪ ኦይል በቃ ቃላት የለኝም። በቃ መግለጽም ቃላት የለኝም። እንደገና የካስተር ኦይል ማታገኝ ከሆነ ደግሞ በኦይል ኦይል መተካት ትችላላችሁ። እሱን እንዴት ነው የምንጠቀመው? መጀመሪያ የካስተር ኦይል እና የሮዝመሪውን አድርገን እንደገና ደግሞ ኮኮናት ኦይል ካልን በኮኮናት ኦይል አድርገን 3ቱንም ጭንቅላታችን ላይ እንቀባና እነሱ ቅባቶች በጣም ስር ድረስ ሞለኪላቸው ቀለል ያለ ፕሮዳክት ስላላቸው ጸጉራችንን ቆዳችን ድረስ ገብተው ረዝርዘው ስር ድረስ የማፋፋትና በቃ ሻይን የሚያደርግ የማጎናጸፍ ባህሪ ይሰጡናል። በቃ እና እሱን ለ15 ደቂቃ ማሳጅ እናደርጋለን ጭንቅላታችን ላይ። 15 ደቂቃ ማሳጅ ካደረግን በኋላ 30 ደቂቃ እንተዋለን። ከዛም በኋላ ጥሩ ኬሚካል በሌለው ሻምፖ ቢሆን ጥሩ ነው። ቆንጆ በምንለውና በሚስማማን ሻምፖ እንታጠባለን። የሚቀጥለው ነገር ደግሞ ምንድነው? የአሎቬራ ጀል እና የካስተር ኦይል እና የሮዝመሪውን 3ቱንም ቀላቅላችሁ ኩልኩል መጠን ቢሆን ቆንጆ ነው። እንደ ጸጉራችሁ መጠን ማብዛትና መጨመር ስላላችሁ፣ ግን ፕሮዳክቶች ስትቀላቅሉ በኩል ሳይዝ መሆን አለበት። እነሱን ተቀላቅላላችሁ። ካስተር ኦይል ማታገኙ ከሆነ በኦሊቭ ኦይል መተካት ይቻላል። እሱን ማሳጅ አድርጋችሁ እንደዛውም በዛው መታጠብሻላችሁ እንደመጀመሪያው። ሌላኛው ደግሞ ምንድነው? የአሎቬራ ጀል እና ኦሊቭ ኦይል አድርጋችሁ እና ማር ብጨምሩበት። ማር በፊት በነገራችን ላይ እኔ ነጭ ጸጉር ያወጣል ያሸብታ ምናምን ሲባል ሰማ ነበረ እና እውነት ይመስለኝ ነበረ። በፍጹም እኔ ታንዴም 3 4 ተጠቅሜው በጣም ቆንጆ ነው። እና ከዚያን ተጠቀማችሁ በኋላ ጓደኞቼ እኔ ከምንም በላይ በቃ ጸጉራችሁን በ3 ሳምንት ውስጥ ለውጡን ራሱ ላይ ሲለወጥ በቃ ይታወቃችኋል። በጣም ቆንጆ ነው የሚያደርገው። የኔ ጸጉር በጣም ብዛት አለው፣ ግን ብዛት እንዳለው እንደዚህ እኔ አቀረቤ ወይም አጠገቤ ብትሆኑ ጸጉርን እንደዚህ ይዛችሁ ቸክ ብታደርጉት በጣም ደስ ይለኝ ነበረ። እንደዚህ ቢሆን ግን ሲይዘው በጣም ልስልስ ያለ ነው። በቃ ስትይዙት